ፈተናት አላሰጠመን ይገርማል ይደንቃል በእሳት ውስጥ ሄደናል አላቃጠለን ይገርማል ይደንቃል ባለፍንበት መንገድ የጠበቀ ያሻገረን እግዚአብሔር ይመስገን እስከዚች ቀን ድረስ የጠበቀ የደረሰልን እግዚአብሔር ይመስገን። የመልእክታችንም ሐሳብ እግዚአብሔር መንገድ ያዘጋጃል የሚል ይሆናል። በኢየሱስ ስም እንደዚህ ያነባለሁ ከቁጥር 15 ጀምሮ እኔ እግዚአብሔር የእናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። በባህር ውስጥ መንገድ በማዕበል ውስጥ መተላለፊያ ያበጀ እግዚአብሔር እንደዚህ ይላል። እንደገና ላይነሱ እዚያው እንዲተኙ እንደ ጧፍ ኩስታሪ ረግፈው እንዲጠፉ ሰረገሎችና ፈረሶችን ሰራዊትና ደጀኑን በአንድነት ያወጣ እንዲህ ይላል። የቀደመውን ነገር አታስቡ፣ ያለፈውን እርሱ። ሕይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች ከዚህ ስቃይ፣ ከዚህ አስቸጋሪ ሁኔታ፣ ከዚህ መከራ የምንወጣበት መንገድ አለ ወይ? እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው በዚህ ማለዳ እግዚአብሔር መንገድን ያዘጋጅለታል። ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ፣ በባህር መካከል መንገድን የሚያደርግ፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። ተቤዥቻለሁና አትፍራ፣ በስም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንድ አይነት ነገር የሰለቻችሁ፣ ወደ አዲስ ነገር መግባት የምትፈልጉ፣ አሁን ካላችሁበት ሁኔታ መውጣት የምትፈልጉ፣ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል። እኔ መንገድን አዘጋጃለሁ። እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። እዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ማነው ተስፋ የለም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማን ነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አለ። እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃ ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል አለ። በኃይለኛ ውሃ መካከል መንገድን የሚያደርግ አለ። በችግራችሁ ዳር ዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል።
በባህር መካከል በኃይለኛም ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ አስታውሳቸዋል። ለምን መሰላችሁ? አይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ እንደዚህ ይላቸዋል። ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። በእናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ዛሬም ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ አስተዳዳሪው እኔ ነኝ፣ የማስወጣውና የማስገባው እኔ ነኝ። እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። መውጫ የለም ብለህ ፈርታል። መንገድ የለም ብለህ ፈርታል። አሁን ያለበት አዙሪት ሊያበቃ ነው። አዲስን ምዕራፍ ልትጀምር ነው። ከመከራ ወደ ረፍት ልትገባ ነው። ከችግር ወደ በረከት ልትገባ ነው። አንተ በእናትህ መልእክት አለኝ። በረባ አድርጋ አሜን ይባል። ለሆነ ሰው ዛሬ ማለዳ እግዚአብሔር መንገድን ያዘጋጃል። በቤት አቅጣጫ ወጣው ብላችሁ ስታስቡ የነበራችሁ እግዚአብሔር መንገድን ያዘጋጃል። አትፍራ። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል። አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ተቤዥቻለሁ፣ በስም ጠርቻለሁ። አይ ነው ዩ ቬሪ ዌል እንትና አልልህም። በስም ጠርቻለሁ። በደንብ አውቃለሁ። ከልጅነት እስከ እውቀት አውቃለሁ። በመጣበት ዘመን ሁሉ አውቃለሁ። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። እንደዚህ ያለ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አያሰምጥህም፣ አያሰምጥህም። ሌላው ላይ የሚሰራ የተፈጥሮ ሕግ አንተ ላይ አይሰራም። እኔ ካንተ ጋር ሆናለሁ፣ አያሰጥምህም አለ። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳት ውስጥ መንገድ ማድረግ ልዩ መንገድ ልዩነት። በውሃው ዳር፣ በባህሩ ዳር፣ በማዕበሉ ዳር እንደዚህ ያለ በኃይለኛ ውሃው መካከል መንገድን አደርጋለሁ። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመንሰው እንደሚወጣ ተመንሰው ይወጣሉ። በኢየሱስም ካለበት ሁኔታ ትወጣለህ። ከከበበ ነገር ትወጣለህ። ከምትፈራው ነገር ትወጣለህ። ከባዶነት ትወጣለህ። አልፈህ ትሄዳለህ። ተሻግረህ ትሄዳለህ። የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ። ቸርነትን አላሰቡም፣ በቀይ ባህር አመጹብህ። አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ። አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላቸው። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነኸው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ። ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል። ከከፍቶ ማዶ ይሆናል። እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጅ። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጅ። ከመከራ የምትወጡበት መንገድ ይዘጋጅ። ከችግር የምትወጡበት መንገድ ይዘጋጅ። ከለቅሶ የምትወጡበት መንገድ ይዘጋጅ። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንት ይበረታል። አንተም አለ በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። በየት በኩል ብትራመድ ነገሮች እንደሚቀኑና እንደሚቃኑ ጋድ ኖውስ። ሰው ድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞንታ ያልቃል። የሰው ካንተ ጋር መሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ ባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል። እግዚአብሔር ሁልጊዜ ይመራሃል። ይመራሃል ማለት ነው።
እኔ ዛሬ ባርካለሁ። እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። እግዚአብሔር እንደዚህ ይላል፣ አጥንትን አበረታዋለሁ። ባክበረም ጩና አሜን በለኝ። አጥንትን አበረታዋለሁ። አጥንትን አበረታዋለሁ። ታልፋለህ። ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም ሲኖርህ ብቻ አይደለም፣ ሳይኖርህም እመራሃለሁ፣ ከፊትህ ሆናለሁ። ብራዘር አንድ እውነት ልንገር፣ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስልህ እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። የእግዚአብሔር መንገድ በአይኖች የማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። ፀሐይ ባቃጠለው ደረቅ ምድር እግዚአብሔር ፍላጎትን ያሟላል ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ዘንድሮ ፍላጎትን ያሟላል። እግዚአብሔር መንገድን ያዘጋጅላል። እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው ጨለማ። አንዳንድ ሰዎች ያልገባቸው ምን እየተከናወነ ያልገባችሁ ዙሪያችሁ ላይ ያለ ነገር ህይወት ትርጉም የጠፋባችሁ ምና እግዚአብሔር መንገድ ያዘጋጃል። የምታውቃቸው ሰዎች የጠመሙብህ፣ የማታውቃቸው ሰዎች ቀኛቸውን ይሰጧል። ለሆኑ ሰዎች መልእክት አለ። እግዚአብሔር ምስክሬ ነው። የፈለግከውን ቀጠሮ ቅጠር። የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታውቀው መልኩ መልአክ መጥቶ ካለበት ያወጣል። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባርካለሁ። ደጆች አውቀው ይከፈታል። ባልገባ ሁኔታ ውስጥ መንገድን ያዘጋጃል። ባልገባ ሁኔታ ውስጥ ነው ያለው። አሁን ቀጥሎ ምንድነው የሚሆነው? ሲዝን ምናምን ቀጥሎ ሲዝን 2 ሲዝን 3 ሲዝን 4 ይሞት ይሆን ይኖር ይሆን? አክተር ይመታል እንጂ አይሞትም። አትሞትም። እግዚአብሔር ምስክሬ ነው። ታለ በክብር እግዚአብሔር ታሪክን ይቀይረዋል። እግዚአብሔር በክብር ይሞሽርሃል፣ በክብር ይሸልምሃል። ወደቀ ሲሉ ትቆማለህ፣ ሞተ ሲሉ በሕይወት ትኖራለህ። እውሮችን እንግዳ በሆነ መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን ለውጠዋለሁ። እሱ ብቻ ለሚለው ጨካኙን ስፍራ ቀና ምድር አደርገዋለሁ። ጨካኝ የሆነባቸውን ስፍራ፣ አቅም የከለከላቸውን ስፍራ፣ ያስለቀሳቸውን ስፍራ ቀና አደርግላቸዋለሁ አለ። በተወለዳችሁበት አገር የተማረራችሁ ይሄ ምድር በኢየሱስ ስም ቀና ይሆንላችኋል። በኢየሱስ ስም ቀና ይሆንላችኋል። የባቢሎን ንጉሥ እኮ ጨካኝ ክፉና ክፉ ብቻ 37 ዓመት የሳሰረውን ዮአኪንን እግዚአብሔር ሊፈታው ሲፈልግ የባቢሎን ንጉሥ ቀና አረገል። ሄደና በርህራ ያናገረው እሺ እንዴት ደህና አይዞህ። ከዛስ በባቢሎን ካሉ ነገስታቶች በላይ ከፍ አረገዋል። እና ዮማሮዴቅም እንደማን ነው ዮአኪን እንደዚህ ያደረጋል። የእስር ቤት ልብሱን አውልቆ ጣለው አለ። ኢትዮጵያዊ ቢሆን ኖሮ በኩርቱ ፌስታል ይዞት ነበር የሚወጣው። ወጋው ተው የእስር ቤት ልብስ ሌላ ቀየረ። በቃ ኢየሱስ ጌታ። እግዚአብሔር ቀና ሲያደርግልን ነው ነገር የሚቀና። ሁል ጊዜ መራሃለሁ። በፀሐይ በተቃጠለ ደረቅ ምድር ፍላጎትን አረካለሁ። አንተም አጥንቶች ይበረታሉ። በውሃ እንደረካ የአትክልት ቦታ ትሆናለህ። ሂድ እዚህ መቂ ሂድና እርሻ ማየት ከፈለክ እሱን በአትክልት በውሃ እንደረካ የአትክልት ስፍራ ትሆናለህ ማለት አጥንትህን አበረታዋለሁ አለ። እኔ መንገድን አዘጋጃለሁ። 42 ላይ እኮ ሲናገር እንደዚህ እኔ ተራራውና ኮረብታው ንደዋለሁ አለ። አትክልቱን ሁሉ እጽዋቱን ሁሉ አደርቀዋለሁ አለ። ወይኔ ከዛ እኔ መንገድ አውጣላለሁ። አሁን ካላችሁበት ሁኔታ የምትወጡበት መንገድ አለ ወይ ያላችሁ ያላችሁ ሰዎች መንገድ አለ ይላችኋል ጌታ። እኔ መንገድን አዘጋጃለሁ። ቤት የምትገዙበትን መንገድ አዘጋጃለሁ። መኪና የምትገዙበትን መንገድ አዘጋጃለሁ። ስራ የምትይዙበትን መንገድ አዘጋጃለሁ። ስራ የምትቀይሩበትን መንገድ አዘጋጃለሁ። ከሀገር የምትወጡበትን መንገድ አዘጋጃለሁ። የምታገለግሉበትን መንገድ አዘጋጃለሁ። የምትሞሸሩበትን መንገድ አዘጋጃለሁ። የኔ መንገድ ተፈጥሯዊ መንገድ አይደለም። የኔ መንገድ ለዚህ ነው በአይን የማይታያችሁ። እሳት አለ፣ እሱ ውስጥ መንገድ አለ። ውሃ አለ፣ እሱ ውስጥ መንገድ አለ። ደመና አለ፣ እሱ ውስጥ መንገድ አለ። ማዕበል አለ፣ እሱ ውስጥ መንገድ አለ። ወጀብ አለ፣ እሱ ውስጥ መንገድ አለ። ለጳውሎስ መልአኩ እንዳለው ፀሐይ ጠፍቷል፣ ጨረቃ ጠፍቷል፣ ጨለማ ሆኗል። ማዕበሉ እያወካቸው ነው። ግን እንደዚህ ያለ አንዳችሁ ማጠፉ ትደርሳላችሁ። ወጀብም ቢሆን ወጀብ ውስጥ መንገድ አለ፣ ማዕበል ውስጥ መንገድ አለ። አሁን ቤት ይኖረኛል ብለህ አንተ ታስበህ ታውቃለህ? አሁን ቤት ለመኖር መንገድ አለ የለም እኮ። ግን እግዚአብሔር መንገድ አለ። ሴ አሜን።